ሁኔታ ድረሱባቸው ማለት ለምሳሌ የማትፈልገው አይነት ሴቲቱ ባይዞ እኔ አሁን አላገባውም እና ስለዛ ነገር ማውራት አልችልም። ሌላ ዲያቆን አቤት ሰላም አለ እንደና ነህ? እግዚአብሔር ይመስገን። ቆይ ኮሜንት ላይ ምን ብላ ነበር ስትጽፍ የነበረ? በአረብኛ ምን እያልክ ነበር ኮሜንት ላይ? እና በአረብኛ የምታዜመው ምናልባት ሚስቶቻችሁን ረሷቸው፣ በፈለጋችሁበት ሁኔታ ረሷቸው እያልክ ነው ወይ እያልኩ ነው። እንደዛ ነበር ስለነበረ አይ የጠየኩ እኮ እንደዛ ነው ወይ እያልክ ያለው በአረብኛ ጥያቄ ነው የጠየከው? ጥያቄ ነው። እንደዛ ነበር ስለነበረው። እሺ ምን ማለት ይመስልሃል? ሚስቶቻችሁን እንደፈለጋችሁ ራሱ ትርጉሙ ምን ይመስላል? እርሻዎቻችሁ ናቸው እና ከዚህ በፊት የሆነ ኡስታዝ ሲያብራራ ሰምቻለሁ። እርሻ የሚፈለገው ዋናው ምርቱ ነውና በፈለጋችሁበት ሁኔታ ረሱ፣ ከኋላም ከፊትም እንዴትም ብቻ። ግን እሱ የተጠቀመውን ወርድ እኔ ለመጠቀም ትንሽ ይከብዳል። ባይዘይ ትንሽ አሳቆኛል ለመናገር። እሺ እናሳቀው ፓርት ምኑ ነው? የተናገረው ነገር ካለ ከመጽሐፍ አንፃርም ቢሆን የሚያሳቀው ምኑ ነው? አሳቆኛል። እኔ ምኑ ያሳቀቀኝ ምን መሰለ? ያሳቀቀኝ እንዴት በዚህ ልክ እንደዚህ ይባላል ማለት በፈለጋችሁበት ሁኔታ ድረሱባቸው ማለት ለምሳሌ የማትፈልገው አይነት ሴቲቱ ባይዞ እኔ አሁን አላገባውም እና ስለዛ ነገር ማውራት አልችልም። ሌላ ምናልባት ያሳቀቀህ ነገር ስህተት የምትለው ከመጽሐፍ ቅዱስ አንፃርም ቢሆን ንገረን፣ ችግር የለውም። ይሄ ነገር ስህተት ነው ብለህ በክርስትናው ሴት ልጅ ክብር ናት እና ወንዱ በፈለገው ሁኔታ ድረስ አይባልም። በጣም ጥሩ። በፈለጋችሁበት ሁኔታ ድረሱባቸው። ዋናው ምርት ነው ማለት ዋናው ያንተ የወንዱ መርካት ነውና አንተ ግን እንደፈለክ አድርግ የሚል እንትን የለም። ትንሽ እኔ አሁን ለማውራትም የቀፈፈኝ ነው ባይዘይ። ዋናው የወንዱ መርካት ነው የሚለውን ከየት ነው ያገኘው? ዋናው ምርቱ ነው ብሎ ሲያብራራ ሰምቼ ነው ኡስታዙ። ምርቱ እንግዲህ ምርቱ ምንድን ነው? ምርቱ እርካታ ነው ብለህ ነው? አሁን እንደዛ ብሎ ሲያብራራ ነበር። በዛ መንፈስ ሲያብራራ ነበር ኡስታዙ። ስህተት ነው ያወራው። አንተ ነህ እየዋሸኸው። ምርት ሲል እኔ አልዋሸሁም። ግራውንስ አውጣና አሳየን እስኪ፣ ያሰማን እስኪ ያለበት። እኔ አልዋሸሁም። በፈለጋችሁበት ሁኔታ ድረሱባቸው ማለት አሁን ሴቲቱ የማትፈልገው አይነት ሊኖር ይችላል። ሴቲቱ የማትፈልገው ምርት ማለት እንደፈለገ መርካት ማለት ነው ያለበትን እስኪ ያሳየን። አይ ቪዲዮውን ሴቭ አላረኩም፣ ገብተህ ማየት ትችላለህ። አንተ ዲያቆን ይተላልህ። አቤት ዲያቆን ይተባለ ትናንሾች ምን ሊሆኑ እየዋሸሁ አይደለም። ቪዲዮውን ባይዞ እዚህ የሰማ ሰው አለ። ኡስታዙ ሲያብራራ የሰማ ሰው ሊኖር ይችላል። ግን ዋናው ምርቱ ነው። እንግዲህ እርሻ ሲታረስ ዋናው የሚታረሰው ምርቱ ነው፣ የሚፈለገው ምርቱ ነው። ደግሞ ያን ምርት ለማግኘት በዚህ ረስ አይባልም። እንደፈለገ ያርሳል ይባላል። ምን አለ መሰለህ ምርት ሲል ልጆች ማለት ነው። ገብቶሃል? ልጆች ማለት ነው። ገበሬ ስለ እርሻ እያወራ ነው። መሳሪያ ንግግር የሚባል ነገር ታውቃለህ አይደለ? በጨዋነት ላስረዳ።
እርሻ ሲባል ጊዜ ገበሬ እርሻና እርሱ ምርት ያመርታል አይደል? ልጅ እኮ እንደፈለክ ስላረስክ የሚገኝ አይደለም። በስነ ስርዓት ካረስ ምናልባት በስነ ስርዓትም ግንኙነት ካደረክ እኮ ልጅ ትወልዳለህ አይደል? በፈለክበት ሁኔታ ምናምን ካለ ግን ይሄ ልቅነትን ነው የሚያሳየው። በጣም ጥሩ እሺ። በፈለክበት ሁኔታ ከብልት ውጭ ከሆነ የዛኔ ኃጢአት ነው። ይሄ ገብቶሃል አይደል? ሰውየው ግን በብልት መገናኘት ይችላል። ከብልት ውጭ ከሆነ አይፈቀድም። ገብቶሃል አይደል? ያ ማለት ምርት ልጅ ሊያገኝበት በሚችልበት ስፍራ ሚስቱን እንደፈለገ ቢገናኝ ኃጢአት አይደለም። አይ ኃጢአት ነው የምትል ከሆነ ቢያንስ ከቁርአን ከመጽሐፍ ቅዱስ ስጠኝ እስኪ። ሰውየው ሚስቱን በቢገናኝ ኃጢአት ነው የሚል አንድ ጥቅስ ስጠኝ መጽሐፍ ቅዱስ ላይ። በፈለግ አሁን አንተ እያልክ ያለው በፈለጋችሁበት ሁኔታ አያስወራኛ ነው እንዴ እኮ ጥያቄውን መልስ። አንተ ይሄንን ነገር እንትን ብለህ ከብዶ ከሆነ በመጽሐፍህ ላይ ባል ሚስቱን በብልት እንደፈለገ መገናኘት አይችልም። በዚህ መልኩ ብቻ የኛ መጽሐፍ ቅዱስ ላይ እንዲህ አይነት አስነዋሪ ነገር አይጻፍም። እንዲህ አይነት አስነዋሪ ነገር በአዲስ ኪዳን በተለይ አይጻፍም። እንዲህ አይነት ነገር ይጻፍም አይችልም። ለማንኛውም ከዚህ ጋር በተያያዘ ደግሞ ይኸውልህ፣ ከዚህ ጋር በተያያዘ በገነት 72 ሚስት ሸሂድ ለሆነ 72 ሚስት ይዘጋጅለታል ብለሃል። ሸሂድ ለሆነ ማለት ጨርስ። ይሄን ነገር አስነዋሪ መሆኑን በምን ማስረጃ ነው አስነዋሪ መሆኑን የተረዳኸው አንተ? አስነዋሪ ነው እያንዳንዱ ነገር። ይኸውልህ ማስረጃ በአዲስ ኪዳን እንዲህ አይነት ነውር መጽሐፍ ቅዱስ ላይ አምጣልኝ ማለት ይሄ ለራስ ለፈለግከው ሐሳብ መረጃ ወይም ማስረጃ አምጣልኝ ማለት እንዲህ አይነት እኔም ለምሳሌ የሆነ ነገር ፈጥሬ እስኪ ይሄን አምጣልኝ ማለት ይችላል። አዳምጥ። አንድ ነገር አስነዋሪ ነው ወይንም ጽድቅ ነው ኃጢአት ነው ለማለት ማስረጃ ያስፈልጋል አያስፈልግም? ይሄን ማለት ይችላል። ይሰማል? እኔ እያልኩ ያለሁትን በደንብ ስማኝ። እኔ በገነት ሸሂድ ለሆነ 72 ሚስት ይሰጥ ከሆነ በደንብ ስማኝ። ሸሂድ ከሆነ ጨርስ። መጀመሪያ አንድ ነገር ነውር ነው ወይንም ጽድቅ ነው ለማለት ማስረጃ ያስፈልጋል። ገብቶሃል አይደለ? አንተ እኔ መጽሐፍ ቅዱስ ላይ የሆነን ተግባር እግዚአብሔር ፈቅዶና አዞ አይ ይሄ ነገር አስነዋሪ ነው ብል ማስረጃ ምንድነው ተብዬ መጠየቅ አለብኝ። ገብቶሃል አይደለ? አሁን አንተም እንዲሁ ይሄ ነገር አስነዋሪ ነው ካልክ በምን ማስረጃ ተመርኩዘህ ነው አስነዋሪ ነው ልትል የቻልከው? መጽሐፍ ላይ ቢያንስ ሰውየው መጽሐፍ ቅዱሳችን ሴት ልጅ ሲጀመር ማግባት በሚገባት እድሜ እንድታገባም ይመክራል። ማግባት በሚገባት እድሜ። ከዛ ወዲህ ግን እንዴት ግንኙነት ማድረግ እንዳለባቸው ዝርዝር ሀሳብ ከመጽሐፍ ቅዱስ አምጣልኝ ማለት እንደ ቁርአኑ የለም፣ አልተጻፈም። በአዲስ ኪዳን አልተጻፈም እንደ ቁርአኑ ማለት ነው። እንደዚህ አድርጉ ብሎ መጽሐፍ ቅዱስ ላይ በአዲስ ኪዳን አልተጻፈም። እሺ አልተጠየቀም። የሆነ ነገር ጠቅሰህ ነውር ነው ካልከ ከመጽሐፍህ ይሄ ነውርነቱን ማስረዳት አለብህ። ነውር ነው የሚባለው የግድ መጽሐፍ ቅዱስ ላይ ስላለ ብቻ አይደለም። ህሊና የሚባል ነገር አለ፣ ባህል አለ፣ ህሊና አለ፣ ባህል አለ። ይህ ሰውዬ ብዙ ጊዜ ያስገባሁት የማዳመጥ ችግር አለበት። አውቆተም ከሆኑ ያን ርዕስ ይቀይርና ሌላ ያልተጠይቀውን ያወራል። አንድ ነገር ነውር ነው ለማለት መጽሐፍ ማስረጃ ያስፈልጋል። መጽሐፍ ቅዱስ ላይ የግድ መጽሐፍ አለበት። ነውር ነው ህሊና ነውር እንደሆነ ያልከው ነውር ነው ያልከን እንዴ? ነውር ነው ያልከው ከምን ተነስተህ ነገር ነው? እሺ ሴትን በ6 ዓመት ማግባት የግድ መጽሐፍ ቅዱስ ላይ መጽሐፍ አለበት? የእናንተን ነውር ነው ለማለት ይቀይራለህ። የመጨረሻ ተንኮለኛ ሰው ወላሂ አይደለም። በአንተ መንገድ ልጠይቅህ እኮ ይኸውልህ፣ ሴትን በ6 ዓመት ማግባት መጽሐፍ ቅዱስ ላይ ይሄንን ፕሩፍ ለማድረግ የግድ መጽሐፍ ቅዱስ ላይ በ6 ዓመት አታግቡ የሚል መኖር ነበረበት። እንደዛ መኖር ነበረበት። እሱ እሺ ችግር የለውም። በሱ ብለህ ሄደለህ። እሺ እግዚአብሔር በስንት ዓመቱ አግቡ ነው ያለው? ሴት ልጅ ህሊናችን ይፈርዳል። በዚህ ዓመቷ ነው ሴት ልጅ ማግባት ያለባት የሚለውን አሳይ። ችግር የለውም። እግዚአብሔር በስንት ዓመቱ አግቡ ነው ያለው ሴት ልጅ? መጽሐፍ ቅዱስ የሚለን ማግባት በደረሰችበት እድሜ ድረስ ነው የሚለው። ለምሳሌ ላሳይ፣ ይሄውና ባለፈው አንብቤልሃለሁ። አልጠየቅኩህም። እሱን በስንት ዓመቷ አግቡ ይላል ነው ያልኩህ። ማግባት በምችልበት እድሜ ወይም ደግሞ የ6 ዓመት ልጅ ምን ማለት ነው? አልጠየቅኩም ማለት
በስንት ዓመቷ አግቡ ይላል እግዚአብሔር የተባልከው? ግልጽ ጥያቄ ነው። ዓመት በስንት መጽሐፍ ቅዱስ ላይ ላውጣና እናያለን። የተጠየቀውን መልስና ወደ ማስረጃ ትሄዳለህ። ማስረጃ ስጠይቅህ ጊዜ በስንት ዓመቷ አግቡ ይላል እግዚአብሔር ሴት ልጅ አለ? እሺ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 አውጣ። ጥያቄውን መልስና ወደ ማስረጃ ስጠይቅ ቆሮንቶስ ኧረ መጽሐፍ ቅዱስ ይነበብ እባክህ ኑሱ ምዕራፍ 7 ቁጥር 16 መልስ መልስና መጽሐፍ ቅዱሱ ይነበብ። ከእኔ መልስ ለምን ትፈልጋለህ? መጽሐፍ ቅዱስ ምን ይላል? መልስ መልሰህ ከዚያ ማስረጃ ስጠይቅ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 30 ምዕራፍ 6 ቁጥር 30 ስለሚያውቀው ወላሂ የማይመልስም አንድ ሰው ሴት ልጅን በዚህ ዓመቷ ያግባ ብሎ እግዚአብሔር የተናገረበት ቦታ አለ ወይ? ትመልሳለህ? እሺ አንደኛ ቆሮንቶስ መነበብ ይችላል ከፈቃደኛ ከሆንክ ይህ ጊዜ ትሰጠኛለህ። ይኸውልህ እንደ ትልቅ ሰው አውራ። ቅድም በእድሜ ደረጃ እያወራን ነበር። እንደ ትልቅ ሰው መጽሐፍ ቅዱስ ይመልስልህ እያልኩ ነው። እኔ ከራሴ ሳይሆን መጽሐፍ ቅዱስ ይመልስልህ። አዳምጠሽ ጥያቄውን መጀመሪያ አዳምጠኝ። አንድ ሰው ሴት ልጅን በዚህ ዓመቷ ያግባ ብሎ እግዚአብሔር የተናገረበት ቦታ አለ ወይንስ የለም? እድሜ ዓመት ነው እየጠየኩኝ ያለሁት። መልስ። መልሳለህ? ሚዩትህን አንሳ። ለምን መጽሐፍ ቅዱሱ እንዲመልስ አትፈቅድም? ሰው የጠለኛ አይደለም። የመጨረሻ ተንኮለኛ ሰው ነው ወላሂ። አይደለም ተንኮለኛ አይደለም። እሺ እግዚአብሔር በዚህ ዓመቷ ሴት ልጅ ታግባ ብሎ ተናግሯል። በቃ መልስና ከዛ ማስረጃስ ብዬ ስፈልግ ጊዜ ትሰጠኛለህ። ያላ እሺ እንዲህ ይላል። ይኸውልህ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ እንዲህ ይላል፣ ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአትም የለበትም ይጋቡ ይላል። ምን ይላል እዚህ ጋር የሚለው? ምን በደንብ ማግባት በደረሰ እድሜ የ6 ዓመት ልጅ ማግባት የደረሰበት እድሜ ነው። ስንት ነው? አይሻውን በ6 ዓመቷ ነው የታጨችው አይደል? ይሄ ማግባት የሚደርስበት እድሜ ነው። እሺ ያ እድሜ ስንት ነው? ለምሳሌ አይሻ ለግንኙነት ዝግጁ ነበረች። በ9 ዓመቷ ስታገባ በወንዶች በሴቶች የሚታየው የወር አበባ ይታያት ነበር። ይሄ ዝግጁነት ነበር። ያ እድሜ ስንት ነው? በእግዚአብሔር ዘንድ ያ እድሜ ስንት ነው? ያ እድሜ 6 ነው። እንዳንተ ልበልህ 9 ነው ልበልህ። መልስ የለህም አይደል? አያችሁ መልስ የለውም ወላሂ። ከዛ አይሻ ይላል። እሺ ሴት ልጅ የወር አበባ የምታየው በስንት እድሜዋ ነው? እድሜ ስንት ነው? አልጠየቅኩም እሱን። እግዚአብሔር ስንት ነው እድሜ? ይሄ የግድ መጽሐፍ ቅዱስ ላይ ቁጥሩ መጽሐፍ አለበት ነው የምትለኝ? መጽሐፍ ቅዱስ ነገረ እኮ ማግባት ወደሚገባው እድሜ በደረሰ ጊዜ ነው የሚለው። የ9 ዓመት ልጅ ስለ ድንግልናው አያፍርም። ወንድሙን እድሜ ስንት ነው? ተመልከት። የመጨረሻ ስርዓት አልባ ናቸው። ከዛ ምን ይላል? አይሻ እያለ ሊያወራ ነው። መልስ እንደሌለው ስለሚያውቅ ማለት ነው። ለመጨረሻ ጊዜ አወራ። ወላሂ ከሚሳደቡ ክርስቲያኖች የ9 ዓመት ልጅ እንዴት ስለ ድንግልናው ያፍራል? እስቲ ውሱ መጨረሻ ጠይቅህ ነው። ችግር የለውም። ያ እድሜ ስንት ነው አለ እግዚአብሔር። አንድ ሴት መደረሷ እድሜዋ ስንት ነው? ማግባት ወደሚገባው እድሜ አንተ አታውቅም? ያ እድሜ የ9 ዓመት ወይም 6 ዓመት ያ እድሜ ማለት የ9 ዓመት ወይም 6 ዓመት ማለት ነው። ውሱ የመጨረሻ የወረደ ሰው ወላሂ አያችሁት አይደለ? ምንም ማስረጃ እንደሌለው ስለሚያውቅ የ9 ዓመት 6 ዓመት አለ። አይሻ እንትን ለማለት ፈልገው እነዚህ ናቸው ዲያቆኖቻቸው። ይሄ ዲያቆን ብሎ ስሙን ሰይሟል። አያችሁት አይደለ? ምንም ማስረጃ የለው መጽሐፍ ቅዱስ ላይ። አንድ ሰው የአንዲት ዓመት ልጅ ሰው ቢያገባ ምንም የሚቃወምበት ማስረጃ የለም። መጽሐፍ ቅዱስ ላይ ሴት ልጅ በዚህ ዕድሜዋ ታግባ የሚል ድንጋጌ የለም። ወፍ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደት ነህ? ደህና ነኝ አልሐምዱሊላህ። እሺ የጾም ምንድነው የፍጥር ስንት ብር ነው የሚያወጣው? አሁን እኔ
አንድ ሰው ስንት ብር ነው በድርሃም? 5 ድርሃም ግን ሩዝ ነው። እሺ ገዝተህ የምትሰጠው 3 ኪሎ ሩዝ ነው ያለበት። በአንድ ሰው ላይ 3 ኪሎ ሩዝ 5 ድርሃም። እሱ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አላህ አልሐምዱሊላህ። ሰላም ነው። ይሰማል? ደህና ነኝ አልሐምዱሊላህ። እሺ ቢዚ እንዳላደርግ ሻሃዳ የሆነ ልጅ ሄሎ። እሺ የሆነ ልጅ አለ ሻሃዳ መያዝ የምፈልግ አብርቴ ነው። ከዛ ምን ማድረግ እንዳለበት ምናምን አላቆም፣ እሱም አላቆም። አብሮ አለ? ጓደኛ ነው፣ አብረን ነው የምንለው። ከዛ ዳዋም ይሰማኝ ነበር፣ እሱም ስራ ፈልጎ ነው። አብሮ አጠገብህ ካለ አናግረኝ። አብሮኝ ያለ ነው። እሺ አናግረኝ። ሰላም እንዴት ነህ? በቃ ሰላም ነው ምናምን በል። በቃ ሰላም ነው። እንዴት ነህ? ደህና ነህ? ሻሃዳ መያዝ ፈልጌ ነበረ። እሺ እስልምና መቀበል ፈልገህ? ምን አልከኝ? እስልምና መቀበል ፈልገህ ነው? አዎ ቃል አብረኸኝ ተከተልክ በል። እሺ ምን አልከኝ? የምለውን ቃል አብረኸኝ ተከተልክ በል። እሱ የምለውን ትላለህ። እሺ አሽሀዱ ምናምን ይላል። አሽሀዱ አላህ ኢላሃ ኢላላህ ሊላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱላላህ። አሁን ያልከው ቃል የሸሃዳ ቃል ወይም ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር የሚመለክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ስምህ ማን ነበር ወንድማችን? ስምህ ማን ነበር? ዮሐንስ እባላለሁ። እሺ ዮሐንስ እባላለሁ። ደስ የሚልህ የሙስሊም ስም አለ ታውቀው የምትፈልገው? እኔ ላውጣልህ። እሺ ደስ የሚልህ ስም መሐመድ ብለህ ደስ ይልሃል? ፈቃደኛ ትሆናለህ? እሆናለሁ። በቃ ሻወር ውሰድ አሁን። እዛ ስለ ሶላት ጓደኞችህ ያስተምሩሃል። ስገድን ትጀምራለህ። እሺ ከአሁን በኋላ ምን ማድረግ አለብኝ? እየነገርኩህ ነው። የመጀመሪያ አንድ ሰው እስልምና ሲቀበል ጊዜ ሻወር ይወስዳል። ሶላት ዝግጁ ይሆናል። እዚያም ስለ ሶላት አሰጋገድ በመማር ከጓደኞች ጋር ለአንድና ብቻ አምላክ ብቻ መስገድ ትጀምራለህ ማለት ነው። እሺ ኡስታዝ። እየተማርክ ከእነሱ ጋር ውሰድ የሚያዝህን በፈጽም የሚከለክልህን በመራቅ እሺ ውሱ ይሄ ነው። እሺ በቃ አላህ ይጨምርልህ። በቃ አንተም አሚን። እሺ ነግሮ ካላ ማድረግ ያለበት ነገር ውሱ ነገር ያለ። እሺ በቃ እሺ አላህ ይጨምርልህ። እሺ አላህ ይጨምርልህ። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ በቃ ቻው ሊወጣ ነው። አሁን ሻሃዳ ያስከው ልጅ በውስጥ አውራኝ ግሩፕ እንድትገባ ማለት ነው። ሰለምቴዎች ጋር ግሩፕ ትገባለህ። ልጆች እዚህ ያላችሁ እስልምና ለምትቀበሉ የት? እሺ ቢንት የምትለዋለች ፎሎ አድርጓት። ምን ውስጥ ነው? ቢንት የምትለዋለች ከላይ